በዚህ ቪዲዮ ሁለት ጥያቄዎችን ብቻ ነው የምመልስላችሁ። አንደኛ ኤአይን እንዴት እና ለምን እንጠቀም፣ ሁለተኛ ደግሞ እንዴት በኤአይ ገንዘብ መስራት እንችላለን የሚለው ነው። ለማታውቁኝ ሰዎች እኔ ናፊስ ቶላ እባላለሁ። ከአራተኛ ዓመት ዩኒቨርሲቲ ክላስ ድሮፕ አውት አድርጌ ወጥቼ አሁን ላይ ራሴን ስኬታማ ከሚባሉ ሰዎች ተርታ ለማሰለፍ ደፋ ቀና እያልኩኝ ያለው አንድ ወጣት ነኝ። እዚህ ዩቲዩብ ቻናል አዲስ ከሆናችሁ እና ቁም ነገር ለማየት ወደ ዩቲዩብ የምትመጡ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ላይ በኤአይ ምንድን ነው እየተካሄደ ያለው? ሰዎች ስራቸውን እያጡ ነው ያሉ። ለምሳሌ ዳታ ኢንተሪ፣ ኮዲንግ ኦልሞስት እየሞተ ያለ ሴክተር ነው። ሁለተኛ ከስተመር ሰርቪስ። አሁን ላይ ብዙ ድርጅቶች ከስተመር ሰርቪሳቸውን ወደ ኤአይ አውቶሜትድ እያደረጉት ነው ያሉ። ስለዚህ ከስተመር ሰርቪስ ላይ የሚሰሩ ሰዎች አሁን ላይ ስራቸውን እያጡ ነው ያሉት። ሶስተኛው ደግሞ ግራፊክስ ዲዛይኒንግ ነው። ግራፊክስ ዲዛይነሮች ስራ እያጡ ነው ያሉት። ምክንያቱም ኤአይ የሚገርም ለማመን የሚከብድ ግራፊክሶችን ጄኔሬት እያደረገ ነው ያለው። እዚህ ጋር የምታዩት እነዚህ እዚህ ጋር የምታዩት እንዳለ በኤአይ ጄኔሬት የተደረጉ ናቸው። በዛው ልክ ደግሞ ብዙ ስራዎች ናቸው እየተፈጠሩ ያሉ። ለምሳሌ ፕሮምፕት ኢንጂነሪንግ ዓለም ላይ በጣም ተፈላጊ የሆነ ስኪል ነው። ፕሮምፕት ኢንጂነሪንግ ጥሩ ፕሮምፕት መስጠት የሚችል ሰው ከኤአይ ጥሩ ሪዛልት ማግኘት ይችላል። ሌላው ደግሞ ኤአይ ኮንቴንት ክሬተር ነው። ለምሳሌ ዩቲዩብ ላይ ፌስለስ ዩቲዩብ ቻናል ሲባል ሰምታችኋል። በኤአይ ክሬት የሚደረጉ ኮንቴንቶች በጣም ቫይራል በሚሊዮን እይታ ያገኙ በሚሊዮን ገንዘብ ጀነሬት እያደረጉ ያሉ ኤአይን ብቻ በመጠቀም በሚሊዮን ገንዘብ ጀነሬት እያደረጉ ያሉ አለማችን ላይ በጣም ብዙ ሰዎች አሉ። ሶስተኛው ደግሞ ኤአይ ቱል ቲቸር ነው። ኤአይ ቲቸሮች እየተፈጠሩ ነው በየቦታው። ኤአይ እናስተምራለን ሲባል በሀገራችንም ላይ አሁን ላይ ኤአይ እናስተምራለን የሚሉ ብዙ ድርጅቶች አሉ። ስለ ኤአይ ቀድሞ እነሱ አውቀው ለሌሎች የማስተማር ስራን ይሰራሉ። ቀድሞ ያወቀ ተጠቀመ ማለት ነው። እዚህ ጋር በደንብ ማስተዋል ያለባችሁ ነገር ኤአይ የሰዎችን ስራ አይነጥቀም። ኤአይን መጠቀም የሚችሉ ሰዎች ናቸው የሰዎችን ስራ የሚነጥቁት። አንድ ኤአይ መጠቀም የሚችል ሰው 4-5 ሰዎችን ከስራ ያስወጣል። የነሱን ስራ ብቻውን በኤአይ ታግዞ መስራት ይችላል ማለት ነው። ስለዚህ ኤአይ ላወቀበት ካሽ ነው ማለት ነው። አሁን ወደ መጀመሪያው ርዕሴ ልምጣላችሁ። ኤአይን እንዴትና ለምን እንጠቀም። እነዚህን አሁን የምነግራችሁን 3 ስቴፖች በመጠቀም ራሳችሁ ለኤአይ ሬዲ ማድረግ ትችላላችሁ። አንደኛ የመሞከር ስቴጅ። ኤአይን መጠቀም ተለማመዱ። ቻትጂፒቲን ክፈቱ፣ አካውንት ክሬት አድርጉ፣ ስለ ራሳችሁ ንገሩት፣ ስለምትሰሩት ስራ ኤቭሪቲንግ ንገሩት። ከዛ እናንተ የሚሆን ቢዝነስ አይዲያ ጠይቁት፣ ስትራቴጂ ዲቨሎፕ እንዲያደርግላችሁ ጠይቁት፣ ኤቭሪቲንግ የምትፈልጉትን ነገር ጠይቁት። ብቻ ከኤአይ ጋር በደንብ ኮሚኒኬት ማድረግ ልመዱ። ሲቪ ጻፍልኝ በሉት፣ ታሪክ ንገረኝ በሉት፣ ስለ ሀገራችሁ ጠይቁት። ብቻ ከኤአይ ጋር ፋሚሊየር መሆን አለባችሁ። እዚህ ጋር አንድ ቲፕ ልስጣችሁ። ቻትጂፒቲ ለጽሁፍና ለአይዲያ ተጠቀሙበት። ቻትጂፒቲ ያው እንደምታውቁት ነፃ ነው። ሁለተኛ ክላውድን ደግሞ ለምን ትጠቀሙታላችሁ? ለዳታ አናላይሲስ፣ ለኮዲንግ እና ዲፕ ለሆኑ ስራዎች ተጠቀሙበት። ሶስተኛው ደግሞ ሱኖ ሙዚቃ ክሬት ያደርግላችኋል። ኦዲዮ በጣም ቆንጆ አሁን ሶሻል ሚዲያ ላይ የምትሰሙትን ቲክቶክ ላይ ምናምን የምትሰሟቸው ሙዚቃዎች ከኦሮምኛ ወደ አማርኛ ከአማርኛ ወደ ኦሮምኛ ትራንስሌት እየተደረጉ የሚሰሩ ሙዚቃዎች የሚሰሩ በሱኖ ነው። ሱኖ ላይ ገብታችሁ ሙሉ በሙሉ ነፃ ስለሆነ እዛ ላይ መለማመድ ትችላላችሁ። ሶስተኛው ደግሞ ራንዌይ ነው። ራንዌይ ለቪዲዮ አኒሜሽን ክሬት ለማድረግ በጣም ቤስት ነው። መጀመሪያ አካባቢ ላይ ፍሪ ትሪያል ይሰጣችኋል። ሙሉ በሙሉ ፍሪ አይደለም፣ ግን ፍሪ የሆነውን ፓርት ብትጠቀሙበት አሪፍ ነው፣ ለመለማመድ ይሆናል። ሁለተኛው ስቴፕ ደግሞ ፕሮምፕት ኢንጂነሪንግን ማስተር ማድረግ ነው። ፕሮምፕት ማለት ኤአይን የምታዙበት ቋንቋ ማለት ነው። እዚህኛው ላይ በደንብ ብትቆዩበት አሪፍ ነው፣ ምክንያቱም መሰረታዊ ነው። ጥሩ ፕሮምፕት መጻፍ የቻለ ሰው ጥሩ ሪዛልት ከኤአይ ማግኘት ይችላል። ብዙን ጊዜ አሁን ላይ አይታችሁ ከሆነ ፕሮምፕት ይሸጣል፣ ሪዛልቱን ያሳያችኋል። ከዛ ሪዛልቱ በጣም ቤስት ነው፣ ትወዱታላችሁ። ፕሮምፕቱን ደግሞ ግዙኝ ይሏቸዋል ማለት ነው። ለምሳሌ ቆንጆ ፕሮምፕት እና መጥፎ ፕሮምፕት እናስተያይ። የኢንጂነሪንግ ተማሪ ነኝ፣ የስራ ማመልከቻ ጻፍልኝ። ይህ አሁን መጥፎ የሚባል ፕሮምፕት ነው። ሪዛልቱ ምንም የሚፈልገው ፖይንቱን የሚመታ ሪዛልት አይሰጠውም። ግን ደግሞ ለምሳሌ እንደዚህ ቢጠይቀው በአዲስ አበባ ዩኒቨርሲቲ የኮምፒውተር ሳይንስ ምሩቅ ነኝ። ከዚህ በፊት 2 ስራዎችን በዌብ ዲቨሎፕመንት ከኢትዮ ቴሌኮም ጋር ሰርቻለሁ። አሁን ላይ ደግሞ ለሳፋሪኮም የስራ ማመልከቻ ለማስገባት ፈልጌ ነው። ስለዚህ 3 ፔጅ የስራ ማመልከቻ ሙሉ በሙሉ በአማርኛ የሆነ ጻፍልኝ። ይሄኛው
በጣም ቆንጆ ነው። ሪዛልቱም ቱ ዘ ፖይንት ነው ማለት ነው። ሶስተኛው ስቴጅ ደግሞ አንድ የኤአይ ስኪል ምረጡ። እዛ ላይ በደንብ አድምታችሁ ስሩ፣ ማስተር አድርጉት። ለምሳሌ ጽሁፍ የሚመቻችሁ ከሆነ ኤአይ ኮፒራይቲንግን ማስተር አድርጉት። ቻትጂፒቲ፣ በጂሚናይ፣ በክላውድ ቆንጆ ኮፒራይተር መሆን ትችላላችሁ። ዲዛይኒንግ የሚመቻችሁ ከሆነ ደግሞ ኤአይ ኢሜጅ ጄኔሬሽንን በደንብ ማስተር አድርጉት። ክላውድን በመጠቀም ናኖ ባናናን በመጠቀም ቆንጆ ኮፒራይት መስራት ትችላላችሁ። ቪዲዮ ኤዲቲንግ ከሆነ ደግሞ ፓሽናችሁ ኤአይ ቪዲዮዎችን፣ አኒሜሽኖችን በደንብ ማስተር ማድረግ መቻል አለባችሁ። እነሱም በራንዌ በሌሎችም ኤአይ ቪዲዮ ጄኔሬተሮችን ተጠቅማችሁ በደንብ ማስተር ታደርጉታላችሁ። ከዛ በኋላ ወደ ገንዘብ ለመቀየር ስትፈልጉ አይከብዳል። ለቢዝነስ ከሆነ ደግሞ ፓሽናችሁ ኤአይ አውቶሜሽንን አጥኑ። ኤአይ አውቶሜሽን ብላችሁ ኤአይን ራሱ ብትጠይቁ በደንብ ይነግራችኋል። እሱም በደንብ ዝንትን አድርጋችሁ ማጥናትና እሱን ማስተር ማድረግ አለባችሁ። ወደ ሁለተኛው የቪዲዮችን ፓርት እንለፍ። ሁለተኛው የቪዲዮችን ፓርት ደግሞ በኤአይ እንዴት ገንዘብ እንሰራለን። ዛሬ በኤአይ ገንዘብ መስራት የሚያስችላችሁን 3 መንገዶች እነግራችኋለሁ። አንደኛ ኤአይ ኮፒራይቲንግ ፍሪላንሰር፣ ለቢዝነሶች፣ ለዌብሳይቶች፣ ለሶሻል ሚዲያ አድረን ለሚያደርጉ ሰዎች ቆንጆ ኮፒራይቶችን መስራት ትችላላችሁ። ኮፒ የማይፈልግ የለም። ታዲያ እናንተ ምንድነው የምታደርጉት? መጀመሪያ ኮፒራይቲንግን በተለያዩ የኤአይ ዎች ራሳችሁን ማስተር ታደርጋላችሁ። ከዛስ የሰራችሁትን ስራ ሶሻል ሚዲያ ላይ ታጋራላችሁ። እንደዚህ አይነት ፕሮዳክት እንዲሰራለት የሚፈልግ ሰው በነፃ እናንተ እንዲያናግራችሁ መንገድ ትሰጣላችሁ። ሜቢ ኮሜንት ላይ ይብልህ ጻፍልኝ ሊሆን ይችላል፣ አንድ ቁጥር ጻፍልኝ ሊሆን ይችላል። የሆነ ነገር ብላችሁ ብቻ ኮል ቱ አክሽናችሁን ሬዲ ታደርጋላችሁ። ከዛስ ሰዎች እናንተን አፕሮች ማድረግ ሲጀምሩ እናንተ በነፃ ለነዛ ሰዎች እየሰራችሁ ፊድባክ ትሰበስባላችሁ። እስከ መቼ? እናንተ ፐርፌክት ነኝ ማስተር አድርጌዋለሁ ጥሩ ኦዲየንስ አለኝ እስክትሉ ድረስ 3 ወር ሊሆን ይችላል፣ 4 ወር ሊሆን ይችላል። ኮንቲኒየስሊ ፕሮዳክታችሁን ፖስት ማድረግ አለባችሁ። ከዛስ አሁን ብቁ ነኝ ማለት ስትጀምሩና ኦዲየንስ ካላችሁ ያኔ ማስከፈል ትጀምራላችሁ ማለት ነው። በተለያዩ ድርጅቶች ሪቪው ታደርጋላችሁ። ለምሳሌ የሆነ ባንክ ወይ ደግሞ የሆነ ኮፒራይትስ የሆነ ታዋቂ ድርጅት የሰራውን ኮፒ ተወስዱና ሶሻል ሚዲያችሁ ላይ በዚህ መልኩ እኔ አሻሽዬ ሰርቼዋለሁ ብላችሁ ታሳያላችሁ ሰዎች። ያኔ ሰዎች እናንተ ላይ ኢንተረስትድ የሆነ ችሎታችሁን እያመኑ ይመጣሉ ማለት ነው። ያኔ ሰዎችን ገንዘብ መጠየቅ ትጀምራላችሁ። ከዛ ገንዘብ መስራት ትጀምራላችሁ። ሁለተኛው ደግሞ ኤአይ ቪዲዮ ኤዲቲንግ ወይም ደግሞ ፌስለስ ዩቲዩብ ቻናል። ይሄ ማለት ምንድነው? ፊታችሁን ሳታሳዩ በኤአይ ክሬት በተደረጉ ቪዲዮዎች ገንዘብ ጄኔሬት ማድረግ ማለት ነው። ኮንቲኒየስሊ ዩቲዩብ ላይ ፖስት ታደርጋላችሁ። ቆንጆ የኤአይ ጄኔሬትድ ቪዲዮዎችን በራሳችሁ ጄኔሬት እያደረጋችሁ ከዛ ዩቲዩብ ቻናላችሁ ሞኔታይዝድ ሲሆን በቀላሉ ገንዘብ መስራት ትችላላችሁ ማለት ነው። አሁን ላይ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። በኤአይ የተሰሩ ቪዲዮዎች ሚሊየንስ ነው እይታ ያላቸው። ሁለተኛ አድቫንቴጁ ደግሞ ምንድነው? ኢንተርናሽናል ነው። በቋንቋ አይገደብም። እንግሊዝኛ መስራት ትችላላችሁ፣ አማርኛ መስራት ትችላላችሁ። ስለዚህ ኢንተርናሽናሊ ኮምፒት ማድረግ ትችላላችሁ። 2-3 ዩቲዩብ ቻናል ከፍታችሁ በደንብ ፋይት ማድረግ ትችላላችሁ። ያኔ ከዩቲዩብ በጣም ቤስት የሚባል ገንዘብ ሜክ ማድረግ ትችላላችሁ። ዩቲዩብ አውቶሜሽን በጣም አሁን ላይ ሰዎች ብዙ ገንዘብ እየሰሩበት ያለ ሴክተር ነው። በኤአይ ገንዘብ የሚያስገኝ አኒሜሽን ቪዲዮ ለመስራት እነዚህን 4 ዌብሳይቶች ማስተር ማድረግ በቂ ነው። አንደኛው ቻትጂፒቲ ነው። ቻትጂፒቲ ለስክሪፕት ራይቲንግ በጣም ቤስት ነው። በሱ ስክሪፕታችሁን ሬት ታደርጋላችሁ። ሞዲፋይ የሚደረግ ነገር ካለ በራሳችሁ ሞዲፋይ ታደርጉታላችሁ። ቆንጆ ስክሪፕት ቻትጂፒቲ ማግኘት ትችላላችሁ። ሁለተኛው ደግሞ ወደ 11 ላብስ ወስዳላችሁ። ወደ 11 ላብስ ከወሰዳችሁት በኋላ ቮይስ ክሬት ታደርጋላችሁ። በምትፈልጉት ቋንቋ፣ በምትፈልጉት ጾታ፣ በምትፈልጉት ቶን ክሬት ያደርግላችኋል። ከዛስ አሁን እዚህ ጋር ስክሪፕት አገኛችሁ፣ ድምፅ አገኛችሁ። እሱን ደግሞ ወደ ራንዌይ ወስዳችሁ በምትፈልጉት ስታይል ቆንጆ ቪዲዮ ክሬት ማድረግ ትችላላችሁ። እሱን ከጨረሳችሁ አራተኛ ላይ በካንቫ ተምብኔላችሁን ሰርታችሁ ፖስት ማድረግ ነው ማለት ነው። ከዛ ይህ ሲደጋገም ኮንቲኒየስሊ ሲሆን ቪዲዮችሁ እየጨመረ ይመጣል። ያኔ ዩቲዩብ ሞኔታይዝ ማድረግ ትችላላችሁ። ከዛ ገንዘብ መስራት ትችላላችሁ ማለት ነው። ቀላል ገንዘብ አይደለም እዚህ ጋር የሚሰራው። ኒሽ ከፈለጋችሁ ደግሞ ለምሳሌ ኢንተርናሽናል ኒሽ ከፈለጋችሁ አኒማል ላይ መስራት ትችላላችሁ፣ ሳይንስ ላይ መስራት ትችላላችሁ፣
ሴልስ ላይ መስራት ትችላላችሁ፣ ኮንስትራክሽን ላይ ኤቭሪቲንግ ላይ ክሬት ማድረግ ትችላላችሁ፣ ፈኒ ቪዲዮ ክሬት ማድረግ ትችላላችሁ። የሀገር ውስጥ ከሆነ ደግሞ ለምሳሌ ኢትዮጵያን ሂስትሪ ራሱ አኒሜሽን እየሰራችሁ በየጊዜው ፖስት ብታደርጉ በጣም ብዙ ቪው ነው የምታገኙት። ኢትዮጵያ ላይ ደግሞ እንደምታውቁት የሂስትሪ ችግር የለብንም፣ በጣም ብዙ ሂስትሪ ያለን። ያው ልክዩን አይሆን እሱ ሌላ ታሪክ ሆኖ እንዳለ እሱ ሌላ ቶፒክ ነው። ግን ቆንጆ ሂስትሪ እናንተ ፌቨራይት ልክ ነው ብላችሁ የምታስቡትን ሂስትሪ በአኒሜሽን ክሬት አድርጋችሁ ዩቲዩብ ላይ ብትለጥፉት ዘቤስት። ፕላስ ደግሞ ሞቲቬሽናል ክሊፖችም መስራት ትችላላችሁ፣ ቢዝነስ ቲፕ መስራት ትችላላችሁ። ሰፊ ኒች ነው ያለው፣ የኒች ችግር የለም። ሀገር ውስጥ ደግሞ እንደዚህ አይነት ነገር በአማርኛ ቋንቋ በተለይ አልተሰራበትም። ገና ነው፣ በጣም ገና ነው፣ ይቀረዋል። ሴክተሩ ክፍት ነው፣ በደንብ መስራት ትችላላችሁ። በዚህ ያለማጋነን ለ6 ወር ኮንሲስተንትሊ ከሰራችሁ ከ10,000 እስከ 30,000 ኢትዮጵያ ብር ኤቭሪ መንዝ ሜክ ማድረግ ትችላላችሁ። ሶስተኛው ደግሞ አንድን ኤአይ ማስተር ካደረጋችሁ የሆነ ፊልድን ማስተር ካደረጋችሁ በኋላ ያንን በዛ ፊልድ የምትሰሩትን ስራ ለሰዎች አሳውቃችሁ ዘን ለሰዎች ማስተማር። ኢትዮጵያ ውስጥ ስለ ኤአይ የሚያውቅ በጣም ጥቂት ሰው ነው ያለው። ይሄ ደግሞ ለእናንተ አድቫንቴጅ ነው። እሱ ወስዳችሁ ማስተማር ትችላላችሁ። አሁን ላይ በየቦታው ታያላችሁ፣ ኤአይ እናስተምራለን፣ ኮርስ እንሸጣለን የሚሉ በጣም ብዙ ሰዎች አሉ። ገንዘቡ ገንዘብ እንዳይመስላችሁ፣ በጣም ትልቅ ገንዘብ ነው በዛ ዘርፍ የሚንቀሳቀሰው። ወዶ አይደለም በየጊዜው ኦንላይን ላይ ኮርስ የሚባለው የሚገርም ገንዘብ ነው የሚያንቀሳቅሱበት። ያው መጀመሪያ እንዳልኳችሁ አንድን የኤአይ ያንን ማስተር ያደረጋችሁትን ኤአይ ሶሻል ሚዲያ ላይ በደንብ ራሳችሁን ትሸጣላችሁ፣ በደንብ ራሳችሁን ታስተዋውቃላችሁ። ከዛ በኋላ ሰዎች በእናንተ ኢንተረስትድ መሆን ሲጀምሩ ያኔ የምታስተምሩትን ነገር በሰብስክሪፕሽን ማድረግ ትችላላችሁ። ለምሳሌ አንድ ቴሌግራም አካውንት ትከፍታላችሁ፣ እዛ ላይ የሚገቡት ሰዎች በሰብስክሪፕሽን ታደርጋላችሁ። ለምሳሌ አንድ ሰው 200 እስከ 300 ብር 100 ሰው ጆይን ካረገ እናንተ አስቡት፣ ትልቅ ብር ነው። በየወሩ እንደዚህ አይነት ካምፓይኖችን ብታዘጋጁ በጣም ቆንጆ ፕሮፊት ነው ሜክ የምታደርጉት። ወር ደግሞ ለ6 ወር ያህል አንድን ኤአይ ማስተር ካደረጋችሁ በየቀኑ ቢያንስ በቀን 1 ሰዓት ከሰራችሁ ለ6 ወር ያህል ያንን ኤአይ በደንብ አርምታችሁ ከሰራችሁ እና እሱ ማስተር ካደረጋችሁ በኋላ ወርክሾፖችን በየቦታው ማዘጋጀት ትችላላችሁ። ሶሻል ሚዲያ ላይ ራሳችሁን ትሸጣላችሁ፣ ፕላስ ወርክሾፖችን ታዘጋጃላችሁ፣ ትምህርት ቤቶች ላይ ታዘጋጃላችሁ፣ ዩኒቨርሲቲዎች ላይ ትሄዳላችሁ። ለኤአይ የምታውቁትን ያላችሁን ግንዛቤ ታካፍላላችሁ፣ መግቢያ ታስከፍላላችሁ። ለምሳሌ ዩኒቨርሲቲ ላይ አንድ ወርክሾፕ ብታዘጋጁ መግቢያ 500 ብር ታስከፍላላችሁ። 100 ሰው ከመጣ በቂ ነው። በየትምህርት ቤቱ እየሄዳችሁ ይህን ማድረግ ትችላላችሁ። ግን በደንብ ፎከስ መደረግ ያለበት ኳሊቲው ላይ ነው። ኳሊቲ ከሌለ ከትንሽ ጊዜ በኋላ ቫልዩ አይኖራችሁ፣ እናንተም ብሎ የሚመጣ ሰው አይኖርም ማለት ነው። እነዚህ የነገርኳችሁን ነገር ማስተር አድርጋችሁ ገንዘብ ሜክ ለማድረግ የሚያስፈልጋችሁ ፕላን እና ሃርድ ወርክ ብቻ ነው። ምንም ገንዘብ ማውጣት አይጠበቅባችሁም። በኤአይ ትማራላችሁ፣ በኤአይ ትሰራላችሁ፣ በኤአይ ታስተምራላችሁ ማለት ነው። ስለዚህ ሲምፕል በት ኖት ኢዚ። ቀላል ነው ግን ቀላል አይደለም። ሃርድ ወርክ ይጠይቃል፣ መትጋት ይጠይቃል፣ መድከም ይጠይቃል፣ ታይም ይጠይቃል። እነዚህን አንድ ላይ አጣምራችሁ መስራት ከቻላችሁ ውጤታማ ማትሆኑበት ምንም አይነት ምክንያት የለም። በቀጣይ ደግሞ እያንዳንዱን ኤአይ እየከፈትን በደንብ ውስጣቸውን ዲቴል how to get the best from ኤአይ የሚለውን እያንዳንዱን የኤአይ አፕሊኬሽን እየከፈትን እናያለን። ጄሚናይ እናያለን፣ ቻትጂፒቲ እናያለን፣ ክላውድ እናያለን፣ ራንዌይ፣ ሌቨን ላብ፣ ኤቭሪቲንግ፣ ካንቫ ሁሉንም እየከፈትን እናያለን። ቤተሰብ መሆናችሁን እንዳረሱ። ጥያቄ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ፎርሹር ጥያቄያችሁን አየዋለሁ፣ እመልሳለሁ። ስለዚህ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ።